ይሄን ቪዲዮ እንዳታሳልፉት። የማሳያችሁን ቪዲዮ አይታችሁ ሐሳብ ሰጡኛላችሁ እናንተ። ዛሬ በጧት ስነሳ ያየሁት አንድ ቪዲዮ በጣም እጅግ ልብ ይሰብራል። በተለይ ከቪዲዮ የበለጠ ደግሞ ሰዎች ቪዲዮ ስር የሚሰጡት ኮሜንት በጣም አስቀያሚና አስነዋሪ ነው። ማለት ሁላችንም ነገ የት እንደምንሆን ምን እንደሚገጥመን ምን የምናውቀው ነገር የለም። ሰይጣን በህይወታችን ገብቶ ሲጫወትብን፣ ሰይጣን በህይወታችን ገብቶ መስመራችንን ሲያስቀይር እኛ አውቀነው አይደለም። ታዲያ ለምንድን ነው በሰው ህይወት ላይ የራሳችን ሐሳብ የምንሰጠው? ሐሳብ ካለ ለምን በውስጣችን አናረግም? ምክንያቱም አንዳንድ ሰው ከገባበት ማጥ ለመውጣት በራሱ እየሞከረ እየተንቀሳቀሰ ባለበት ሰዓት የሰዎች ኮሜንት ደግሞ ከዚህ ሁሉ እንዲያርቀው ከዚህ ሁሉ እንዲያሸሽና የገባበት ማጥ ውስጥ እንዳይወጣ ያደርጋል። እስኪን ቪዲዮ ተመልክተነው እንመለስ። በአሞሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ፣ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞህ በቃ